ከበደኝ እኔ እና ከበደኝ በቃ ሙሉ ነገር እዛ ከብዶኛል ምግቡ ምንም ሁሉም ነገር ከበደኝ እና እዚህ መጥቼ እየተማርኩ ልሰራ አስቤ ከበደ ማለት ከበደ ስሙን ነው ሰውየውን ስም ነው አይደል ማርያምን እየቀለድኩ አይደለም አልተስማማኝም ምንም ይሄው እሷም አይታለች ወጣውረድ ሁሌ አልጋ ይሆናል እሷ የመጀመሪያ ጊዜ ከስታን እንደውም ለሴቶች እኮ ይሻላል የወንዶች በጣም ከባድ ነው ምንድነው ለሴቶች ይሻላል ለሴቶች አረ ብዙ ነገር እዛ አላቸው ልትቀልድ ነው ግንባር ለዚህ እኮ ነው ያስኩኝ ግንብራስ ነገር ነው እዚህ መጥቼ ላናግር ብዬ ምን በእናንተ ቤት ፕራንክ ልታረጉኝ ነው ምንድነው ማርያምን አዎ ፕራንክ አይደለም እውነት ፕራንክ አይደለም ወደ እርትሙት ማርያምን እያልኩ ሁሉም ወስነው ከሆነ ምናልባት እኔ ብቻ እንዳልወስን ነው ኧረ አንተ ነው የቀረው ላንተ ነው ያልነገርነው እዛው ከዛው ነገርን እኮ ነው የመጣነው እዚህ ላንተ እዚህ እንነግራለን ብሎ ሰላም የኛ ቤተሰቦች እንዴት ናችሁ እንዴት ቆያችሁ ሰላም ውድና የተከበራችሁ የኔ ፋሚሊዎች እንዴት ናችሁ የኛ ነው የሚባለው የራስ አታርገው ሁሉንም የኔና የሁላችን ፋሚሊዎች የጋራ ቤተሰቦቻችን እንዴት ናችሁ እንዴት ቆያችሁ እግዚአብሔር ይመስገን ያ በጣም ደህና ነን አዲሱ ለማለት ይከብዳል ነባሩ ከአዲስነት አልፏል አሁን ለነገሩ ትንሽ ሰንበትበት ብሏል ግን የመጀመሪያው ቪዲዮ ላይ ከሃይሚ ጋር መተን ሞቅ ያደረግነው ቤት ነበረ ያ ዛሬ እያጣጣረ ይዞት ነበረ አሁን ግን እያቋቋመው ነው ከናንተ ጋር ማለት ነውና እንዴት ናችሁ እንዴት ቆያችሁ እኛ እግዚአብሔር ይመስገን እኔ በደንብ ሰላም እሺ ሰላም በላቸው ሰላም ውድና የተከበራችሁ የኔና የሁላችን ቤተሰቦች እንዴት ናችሁ እኔ ያለው እግዚአብሔር ይመስገን እናንተም ባላችሁበት ደህና እንደሆናችሁ እርግጠኛ ነኝ ባለሙሉ ተስፋ ነኝ እርግጠኛ ነኝ ደህና መሆናችሁን እና ጠፍቻለሁ በጣም የዩኒቨርሲቲ ተማሪ ነኝ ባይገርማችሁ የዩኒቨርሲቲ ተማሪ ነው የዩኒቨርሲቲ ተማሪ ነኝ ብቸኝነት ከቤት ወጥቼ የብቸኝነትን ጥግ ግን አይደለም አሁን ዩኒቨርሲቲ አይተኸዋል እንግዲህ ወደ መሀሉ ወደ ዋናው ፓርት ከመግባታችን በፊት ዩኒቨርሲቲን እንዴት አየኸው ዩኒቨርሲቲ በጣም ደስ የሚል ነገር ነው የጨጓራ ህመምን እና የብቸኝነትን በቃ ራስን ችሎ የመውጣት ነገር እዛ ስቴጅ በቃ በደንብ ታየዋለህ እሺ ሌላስ ምን ተማርክ አሁን ገና የሚገቡ ሰዎች ስላሉ ምን ተማርክ በቃ ራሳችሁን ሬዲ አድርጋችሁ መግባት ነው በምን ሬዲ አድርጉ በትምህርት ዋና ሲጀመር እዚህ ኤሌመንተሪ ላይ እንዳለ አይደለም እዛ ስትሄጂ በቃ ሁሉም ዶክተሮች ናቸው ኮስተር ነው የሚሉብሽ እና ምግብ እዚህ እናታችሁ ምግብ አይደለም ያለው እዛ እሱ ነው እና አስባችሁበት ሂዱ ከዛ ደግሞ አቧራው ምናምን ያለ ነው እሱ አይደለም ግን በመሄዱ ማለት ነው በጣም ብዙ ነገሮችን አይቷል በቃ ያው ትግስት መኖር እንዳለበት የእናት ቤት እንደማይገኝ እኔ እዛ ያለው ራሱ አልቻለውም እኔ ደግሞ እዛ ባልኖር ደግሞ ማሰብ ነው እንግዲህ እና ትንሽ ጊዜ አብረን ነበር ያሳለፍነው እዛ በጣም ከባድ ጊዜዎች ነበሩ ብዙ ያልተስተካከሉ ነገሮች ነበሩ ካለው ነገር ነባራዊ ሁኔታ አንፃር ደግሞ አልተስማማውም እና በዚህ ሰዓት ደግሞ አይታችሁኝ ተስማምቶኛል ከስቶ ጠውልጎ በቃ ምን ሆኖ እና አሁን ይሄንን ነገር ስነግራችሁ ማለት ነው እኔ ምን ያህል ጠንካራ ሰው መሆኔን የምትማሩበት ቪዲዮ ነው የሁሉ አመት ቁርና ረሃብ እንዲሁም ችግር ቸነፈር ስቀል ነው ግን የሚያስጨንቅ ቦታ ነበርና እሱን መቋቋም ነው የምታዩበትና እሱ በዚህ ሰዓት ደግሞ ያው ዩኒቨርሲቲ በዚህ እድሜው ላይ የሰው ልጅ እንግዲህ ዩኒቨርሲቲ ሲገባ በትንሹ አትሊስት የሆነ 18 አመት ይሆናል 18 አመት ከሞላ ደግሞ እዚህ ሀገር ያው የራሱን ሀሳብ መምረጥ የሚችልበት ጊዜ ነው እና እንደ ድሮ ጊዜ አይደለም ያው ተማር ምናምን የለምና እዚህም የመማር እድል አግኝቼ ነው አይደለ ያልከው ልናገርልህ ብዬ ነው ዋና ሀሳቡን እኔ ብናገር እሺ በቃ እሺ የሀሳቡ ባለቤት ወደ መድረክ እና እኔ አሁን አንደኛ ነገር ያሰብኩት ነገር እዚህ እየሰራውኝ እና እዚሁ ትምህርት ቤት ስላለ እዚሁ እየተማርኩ ለመስራት ነው ያሰብኩት እና ቤተሰብን ያማከርኩኝ ነው አንቺ ተስማምተሻል ወይስ እንዴት ነው ሀሳብሽን ንገሪኝ እኔ እስማማለሁ እኔ ዋና ማየትክ ነው ግን እዚህ ስትመጣ ደግሞ
ሌላ ፕላን ቢ እንደሌለ ካውቀክ ኮስተር ብለህ እየሰራክ እናትህንም እያገዝክ መሆን ያለበት። እዛ አይሆንም ብለህ እስከመጣህ ድረስ ደግሞ እዚህ ያለውን ነገር በስነ ስርዓት ማስኬድ ነው ያለብህ ማለት ነውና ከቤተሰቦችም ጋር አንድ ላይ እነሱም የሚሰራው ስለሚያበረታቱ እያበረታቱክ እየሰራክ መለወጥ ነው ያለብህ። እዛ አልፈልግም ብለህ ከመጣክ እዚህ የኔ ምክር ያ ነው። እዛ አልፈልግም ብሎ እስከመጣ ድረስ እዚህ ሁለተኛ ፕላን የለውም። ስለዚህ እሱ ላይ ጠንከር ብሎ ትምህርቱንም እየተማረ እንዲሰራ ነው የፈለገው። እሱን ተቀብለናል ማለት ነው። ግን ከባዱ ነገር ዋናው ትልቁና ቻሌንጅ ያደረገን ነገር ለቤትም ስንናገር ለሀብ አልነገርነውም ነበር። እኔ ስለምመጣ እዛ ብቻውን እንዳይሆን ይዤው እመጣለሁ ብዬ ነበር ያማከርኩትና እሱ እንደውም እንዴት ገና ሳይላመድ ምናምን ብሎኝ ነበር። ግን ያ ብቻ እንዳይሆን ምናምን ስለው በቃ ኢትስ ኦኬ ምናምን ብሎ እንመጣለን ተባብለናልና እንደመጣ አውቋል። ግን ጠቅሎ እንደመጣ ምናምን አላወቀም። ቶሎ ብለን ተደባብቀን ምናምን ጣጣችንን የጨረስነውና እሱን ለመናገር ነው። እሱ እንዲያቅና እዚህም ያው ትምህርት መመዝገቡ ምናምን እንዲያቅ ነው። ምክንያቱም ያው በቃ እንደሚደብረው እናውቃለን። ሲጀመር ትምህርት ላይ ደግሞ ሲሪየስ ነው። እንኳን ምቱንና እንግዲህ ጥፊውን ቻለው እንኳን እኔን እሷንም አቋርጬ ምናምን ስትል ሲጀመር አረሳው። የባለፈው ቪዲዮ ላይ ሁላችሁም ያለችኝ ከሱ ጋር ተደምራችሁ አርፈሽ ሄደሽ አንቺ ተማሪ ሴት ልጅ መማር አለባት። እኔ አመት ራሱ አዘዋውሬ ወደዚህ ደግሞ በቀጥል ደግሞ በጣም ደስተኛ ነበርኩ እድሉ ስለሌለ ነው። እቺን ነገር ደግሞ ሲመጣ ስለምነግራት ችግር የለም እሱ አያሳስብም። አይ የራስህን ደግሞ ብጨርስ የኔ ጉዳይ ችግር የለም። እኔ በመታ ነው የኔ ችግር የለም። ግን አሁን ቤተሰብ ደውለንለታል እመጣለሁ ብሎናል እና እንጠብቀው። ተተዛ ጀርባዬ እንደልቀኛል እና እንጠብቀው። ከጀርባ እየተከሰተ ሰላም ጠብድዬ ምን አክዬ እንደመጣው ጠብድዬ ደግሞ ከምትልክ ቀጥኜ ብትላሻለ አንገት ሰላል ያልሸለለው እንዴ ካሜራ አልናፈቀኝም ምን እየመጣው አይ ከሙሳ ግን ታውቃለህ መንገድ ላይ ብታየው አንተ እዛ ብሎግ ምናምን አሰራም እንዴ ወይ ብሎግ ብሎግ ራሱ እየሳተኝ ያየኝ እንደዚህ ከስት ነው እንደዚህ ከሳው ግን ጭንቅላቱ ብቻ ቀርቶ የቀትረባ መሰለህ በኢየሱስ ኮብራ እንደዚህ 2 ሳምንት ዋቸሞ ይዤው ገባና 2 ሳምንት ገና 2 ሳምንት ሳይሆነው ያው ስንት አመት ወሰተላም የኔ ጀግና ስንት አመት 5 አመት እኔ እኮ ማለት ነው ስጎሳቆል መከሳ ቢሆን መንፈስ ነበር ማከለው እሷ እኮ እዚህ ስትመጣ ነው የምትከሰው። ኧረ እዚህ እንደውም ምን ትከሳለች? ቀላለች። በተፈጥሮዬ ስለማይከሳ ነው ሰውነት በቃ ነው። ማብራሪያ በቃ እንዴት ነው? አማን ነው? ምን ነው? አንድ ነገር ላይ አማክርክ ነበረ። ምን ታገባ ነው? ሙሽራ አገኘክ እዛ? ምንድነው ማገባ? ሙሽራ አገኘ? አይ እሱ ጋር እንደሰ ይገር ቺንጂሽን ተበቃርገ ምን ይላችሁ ነው? ተበቃርጊውና አንድ በቃ የሆነ ነገር ወሰነን ይመጣል። ከዛ ሀገሩ ምናምን ከበደኝ እኔ እና ከበደኝ በቃ ሙሉ ነገር እዛ ከብዶኛል። ምግቡ ምንም ሁሉም ነገር ከበደኝ እና እዚህ መጥቼ የተማርኩ ልሰራ ከበደኝ ማለት ከበደ ስሙን ነው ሰውየውን ስም ነው አይደል? ማርያምን እየቀለድኩ አይደለም። እዚህ እየተማርኩ ልሰራ አስቤያለሁ እና እዛውኛ ያልነገርኩ በቃ
አይቻልም ምናምን ስለምትለኝ ከእሷ ጋርም ተነጋግረን ቀለዱ ነው የጠራች እሱን አልነግረው የኔ እንትን አለ እና ታዲያ እጄ ልቀቁኝ አይደለም ችግር ከተፈጠረ አይ ምንም አልፈጥርም የምሬን ነው የምታወሩት የምር ነው ወይስ የምር ነው የምር ያው አታየኝም ምን እንደመሰልኩኝ እና ታዲያ ምን በአንድ ሳምንት ታዲያ ተደራድለ እንደዚህ አይደለም በጣም እውነት በጣም ከባድ ልትማር አይደል ሄድከው እሱማ እኮ እዚህም ልማር እኮ ነው ምንድነው የምትማረው እዚህ እማራለሁ እዚህም እኮ ያም ትምህርት አይ ሲጀመር ወንድ ልጅ ቻሌንጆችን ማለፍ አለበት አንተ ምን እሷ ያው ስንት አመት አለች በዛ ላይ እህት ያለችበት ትምህርት ቤት ነው ተመልከት ነው ከሷ ጋር እኮ አንገናኝም እኮ ጭራሽ ነው የሆነ አጋጣሚ ከተገናኘ እሷም ክላስ ናት እኔም ክላስ አንገናኝ እሺ አትገናኝ ታዲያ ከሷ ጋር ግዴታ እንደ ቤት ምግብ ምናምን እንድታቀርብ ነው የምፈልገው ሳይሆን ከባድ ነው በጣም እዛ እንዳለ ምንድነው ምግቡ ውጭ መብላት እኮ ይቻላል ምግብ ሲጀመር እኮ እኛ ሽንት ቤት ራሱ ልንጠቀም ውጭ ወተን እየከፈለን ክፈሉና ነው ሽንት ቤት መገቡት ምግብ ካልበላችሁ እየተባለ እሺ አሁን አንተ ምንድነው ነው እኔ ዋና ሐሳቢ በቃ እዚህ እየተማርኩኝ እዚህ በቃ ልሰራ ለምን እዛ ምንም አልተስማማኝም ምንም ይሄው እሷም አይታለች ወጣውረድ ሁሌ አልጋ ይሆናል ወይስ የመጀመሪያ ጊዜ ከስታን እንደውም ለሴቶች እኮ ይሻላል የወንዶች በጣም ከባድ ነው ምንድነው ለሴቶች ይሻላል ለየሴቶች አረ ብዙ ነገር እዛ አላቸው ልትቀልድ ነው ግንባር ለዚህ እኮ ነው ያስኩኝ ግንብራስ ነገር ነው ልትቀልድ ነው ይላችሁ እኔ ራስ ነገር ያጂ አንቺ እኔ ነግሮልሽ አይደለም እኮ ማረኝ እኔ እየቀለድኩ አይደል እኔ እዛ ኮንኩ በቃ አይቻልም ስለምትለኝ ነው እዚህ መጣሁ እዚህ መጥቼ ላናግር ብዬ ምን በእናንተ ቤት ፕራንክ ልታረጉኝ ነው ምንድነው ማርያምን አይደለም ማርያምን አዎ ፕራንክ አይደለም እውነት ፕራንክ አይደለም ወደርትሙት ማርያምን እያልኩ ለቀቀው እኮ አይደለም ዊዝድሮ ሞልቼ እዚህ ልማር ነው ለምን ምንድነው አሁን እንደዚህ ባንዴ በ15 ቀን ውስጥ ጭራሽ ሰው በ15 ቀን ውስጥ ይወስናል ያው በቃ አንቺ እሺ እያልሽ ነው ያ በዚህ እድሜ ሰው ህይወት ላይ መወሰን ከባድ ነው ትልቅ ሰው ነው በኋላ እኛ ላይ መጥቶ እንዳይፈርድ ሐሳቡን እንትን ማለት ነው ምን አሁን እኔ እኮ ግራ የሚገባኝ ትምህርት ተምሮ ምንድነው እኛ ላይ የሚፈርደው ወቴ ተበላሸ ምናምን ሊል አላማው ሌላ ከሆነ ምንድነው አላማ አንተ ምንድነው እስቲ አሁን ከትምህርት የተሻለ አላማ ምንድነው እኔ አላማዬ እየተማርኩ መስራት እዚህ ደግሞ አለ አንድ ኮንፈረንስ ወደርትሙት ሙት በለኝ እኔ ሙት እያልኩ እውነቴን ነው ማርያምን እያልኩ ነው አስባችሁበት ነው በቃ ለኔ ሲነግረኝ እኔ ደግሞ መጫን አልፈልግም አይ ቀላል ውሳኔ አይደለም በደንብ አስብ ትምህርት ነው ህይወት ነው እኔ ልነግርህ የምችለው መምከር ነው አንተን ይሄ ህይወት ነው ወደፊት እንጀራህ ሊሆን የሚችል ነገር ነው ምናልባት አይታወቅም የሰው ልጅ ስለተማረ ብቻ አይደለም ጥሩ ደረጃ ላይ የሚደርሰው ግን ስትወስን በደንብ አስበህ አገናዝበህ መሆን አለበት አንቺም እንዴት ዝም እንዳልሽኝ አላውቅም በሱ ህይወት አሁን እኔ በሱ ህይወት ትላለች እንዴ ወንድሙ አይደል እንዴ ወንድምሽ እኮ ነው እኮ መምከር ነው እንጂ መወሰን አልችልም እኮ መክረሻል አዎ ስለው በቃ እኔ እንደማይፈልግ ሊነገረኝ ስለዚህ ሳይፈልግ ደግሞ እዛ ዝም ብሎ መቀመጥ ደግሞ ትርፉ ጊዜ ማቃጠል እዚህ እኮ ጠይቄያለሁ እና ምን አሉሽ እዚህ ያው አንድ እዛ መማረው ነው እዚህ መማረው ሬጉላር አለ እዚህ ወይስ ዊኬንድ ነው በሳምንት ከዛ ያኛውን ቅዳሜና ከሰኞ እስከ ዓርብ ሌላ ኮርስ እማራለሁ እንግዲህ እኔ አሁን እድሜህም ደርሷል እኔ የምትወሰንበት ሰዓት ነው ግን ስትወሰን ማለት ነው ማትጸጸትበትን ውሳኔ ወስን እኮ እኔ አሁን እንደ ህፃን እንደዚህ መጥቼ ሄደህ ተማር ልል አልችልም እኮ እኔ አሁን በደንብ አስቤበት ነው እንደዛ ያወሰንኩት እና መጀመሪያ ለምን አልነገርከኝ እዛ ሁኜ ይከብዳል አሁን ለመንገር እዚህ መጥቶ ማስረዳት ደጋግሜ መጀመሪያ ላይ ከመሄድ በፊት ጠይቄያለሁ አልጠየቅኩም እና ታዲያ ምንድነው ታዲያ እኮ እኔማ ሌው ብዬ ነበር አይሆንም በጣም ከባድ ነው ለእውነት እየቀለድኩ ነው እኔ በቃ እኔ አሁን እንድትመክረው ነው እዚህ ያለውን ነው እዛ ያለውን ነገር ትቶስ ከመጣ ድረስ አሁን እኔ 100% እሱ ላይ ስልጣን የለኝም የሆነ ያህል የመምከር እንጂ ህይወቱን እንደዚህ አድርግ ማለት ስልጣን የለኝም ግን ትክክለኛ ወዳስ ለሷም ነግረናታል በቃ ይልማስ ነግረናል ይሻላል እሱ እና ቢደብረው እሺ ብላ
ግን አሁን ያንን ነገር ማስረሳት የሚችለው ደግሞ እዚህ አሪፍ ነገር ሲሰራ ነው። እዚህ መጥቶ ያንን ትቶ እዚህ ደግሞ መንዘላዘል ከሆነ ደግሞ ያው ሌላውን ሰው ያስደብራል። ስለዚህ እሱን እንድንነግረው ነው። ሌላ አማራጭ እንደሌለው እዚህ ሰርቶ እየተማረ መለወጥ እንዳለበት ትልቅ ሰው ነኝ ብሎ እስከወሰነ ድረስ ማለት ነው። እኔ አንተን ይኸውልህ ቦሳ ታናሽ ወንድሜ ነህ። መጥፎ ቦታ የሆነ ቦታ እንድትደርስ አልፈልግም። ከፍ ብለህ የተሻለ ቦታ ነው ማየት የምፈልገውና ይህ ዩኒቨርሲቲ ትምህርት ቀልድ አይደለም መልቀቅ። ስትወስን ግን እዚህ ያለውን ነገር በደንብ አጥብቀህ እንዳልከው እየሰራው እማራለሁ ቃል አጥብቀህ መሆን አለበት። እየተንዘላዘልክ እዚህ ቤት እንደፈለኩኝ እንደድሮ ወጥቼ ገብቼ እግሬን ሰቅዬ እበላለሁ ምናምን አይሰራም። እሱን እንትን የምትል ከሆነ እንደፈለክ። ኧረ እኔ በስነ ስርዓት ነው። ኧረ እዚህ አስቤ ነው የመጣሁት። ከዛ በቃ በደንብ እዚህ እየሰራሁኝ እማራለሁኝ። በስራ በምን አንተ አለ ካንተ ጋር ነው የምሆነው። አንተ ታግዘኛለህ። እኔ ችግር የለውም አግዛለሁ። እኔ እኮ ከዛ በፊትም እኮ አጥብቄ ጠየኩ። ምናልባት ከዛው እንድትወስን ነበረ የዛ ሰዓት። ግን ያው አንተ ሰራለው እማራለሁ ካልክ ምን እንትን የሚለን ነገር የለም። ሁሉም ወስነው ከሆነ ምናልባት እኔ ብቻ እንዳልወስን ነው። ኧረ አንተ ነው የቀረው። ላንተ ነው ያልነገርኩህ። እዛው ከዛው ነግረን እኮ ነው የወጣነው። እዚህ ላንተ እዚህ እንነግራለን ብለን። እሺ ወስነሻል አንቺ? እኔ ያው በቃ እንየው እዚህ ያለውን ደግሞ ግን የምራችሁ ነው እየቀለዳችሁ እንደ እኔ ስሙት እያልኩኝ። ችግር የለውም አንተ ተስማምተሃል? አይ እኔ እንደዚህ ብዬ እኔ በኋላ ህይወት ላይ የሆነ ነገር ቢፈጠር እሱ ልክ ነህ። ግን እኔ አሁን በደንብ አስቤበታለሁ። በደንብ አስቤ ስለዚህ ይኸው በቤተሰብ ፊት ነው አይደል ያጋፈጣችሁኝ። ግን እንደዚህ አይነት ወሬ ሲወራ ካሜራ አይያዝም። ለምን እንደያዛችሁ አልገባኝም። ያው ከዚህ በኋላ መጥቶ እዚህ ሲታይ ወይ እንትን ሲል ምናምን ያው የሰውን ጥያቄ ምናምን ስለሚኖር እሱን ለመንገር ነው። አንተ ላይ አንተና እነሱ ስለሆነ ያላወቃችሁት አንተ ላይ ለመንገር ብለው አሁን ፍቃደኛ ነው። እኔ ችግር የለውም። ድምጼን ራሱ እያየሁ ሰለለ እኮ ድምጽ ራሱ በፍርሃት። አይ ችግር የለውም። እኔ እና አልኮ እንድትፈራኝ እንትን አይደለም። እኔ ተረጋጋ። እፎይታ ነው ያገኘሁት። አንዴም የሰላም እንቅልፍ ተኛውን ቀምሻታለሁ። ብራን እኮ ሲጀመር እኮ መማተው ለጥሩ ነገር እንጂ ለመጥፎ ነገር አይደለም እኮ። እኔም እኮ ለዛ ነው ምትያስተምራ ተመትቼ መስተካከል ከሆነ ልቀልቀል። ምን ችግር አለ ደግሞ ለመቀልቀል? ወስናችኋል ሁላችሁም። በኋላ ይኸውላችሁ አንድ ነገር ቢፈጠር ድጋሚ ወደዛ እንትን መሯሯጥ ምናምን የለም። ወስናል። እኔ ወስኛለሁ። ከዚህ በኋላ ያለውን ነገር ሰርተ ማሳየት ነው። እዚህ ጋርም በካሜራ የተቀመጠ ነገር ነው። የምታጠፋው ነገርም እንትን የምትለው መክደው ነገር አይደለም። ስለዚህ እዚች ጋር የተቀመጠልህን ነገር በዚሁ ቃል ገብተክ እንትን ማለት ነው። ቃል ገባለሁ። ቃል ግባ። እና አሁን በመጀመሪያ እዛ አቋርጬ ስመጣ እዚህ በደንብ ሰርቼ ለማሳየት ነው። እዚህ እየተማርኩ በደንብ ሰርቼ ለማሳየት ነው። ለምን እንኳንም እዛ ትተው እዚህ እንኳን መጣ እንዲባል አድርጌ ሰርቼ ማሳየት ፈልጋለሁና እዚህ ካጠገቤ አሉ። ያው ከኔ ጋር አብረው የሚያበረታቱኝ አሉ። ከካሜራ ጀርባ ደግሞ እናንተ አላችሁ። እናንተ ከጎኔ ከሆናችሁ ከዚህ በላይ በደንብ እሰራለሁኝ እና ከዚህ በላይ ደግሞ አሳይቼ ለሰው እንኳንም እዛ ትተ እዚህ በደንብ እንተሰራ እስክባል ድረስ ማሳየት ፈልጋለሁ እና ብራዘርን ማክራት አደብድበኝ። ለዚህ ነው አይደል የጠራችኝ? በቃ ፈቅጃለሁ። ሽምግልና ያስመሰልከው እኮ ችግር የለውም። ለማንኛውም አሁን ምሳ ብጋብዘንስ? ራስና መጋብዘኝ ስትሄድ ሰርተው ብራንታ እንደውም ገና ትንሽ ቆየት ብዬ እመጣለሁ። አረ ብር ያልቃል። በስመ አብ ብር ጠፊ ነው። እውነት ብር ጠፊ ነው። እንኳን ብር ሰው ልጅም ጠፊ ነው። የሆነ ነገር እዛ ቡና እኮ በቀን 4 መጠጣት ጀመርኩ ሳልፈልግ። በቡና ሰከረ ተክዞ እንደዚህ ቡና ተጣ ድገሚ ሳልፈልግ በቃ በሱ ደግሞ ለምጃለሁ። እዚህ ተይው በቃ በጣም ከባድ ነው። ግን ለማንኛውም በቃ ለዚህ ከሆነ የጠራችሁኝ ችግር የለውም። ሁሉም ከፈቀደ እኔ ታዲያ ምን ማድረግ እችላለሁ? አባትህም እናትህም ፈቅደዋል፣ እህትህም ፈቅዳለች፣ እኔም ፈቅጃለሁ። ስለዚህ ሰርታ አሳየን። ከዚህ በኋላ
መቻችሁ ወዳለቻ አለ እንዴ ቻው ቻው ቤተሰብ